ሰላም እንዴት ናችሁ? የነዚህ ዩቲዩብ ተከታታዮቼ ዛሬ ደግሞ የምንሰራው እንደዚህ ቆንጆ ያማረ ፍርፍር ያለ ኬክ ነው የምንሰራው። ኬኩ ያው ከላይ በደንብ ፍርፍር ያለና እንደምታየው ቢጫ ከለር ያዘው ደግሞ ትንሽዬ የኬክ ዱቄት ስለተጠቀምኩኝ ነው። እንደዚህ ፍርፍር ያለ ቴስቱን በጣም ነው የሚጣፍጠው፣ ነግራችሁ አልችልም። እስከ ፍጻሜ ድረስ አብራችሁን ቆዩ። ሼር፣ ሰብስክራይብ፣ ኮመንት እያደረጋችሁ አበረታቱኝ። አመሰግናለሁ። ወደ ስራችን ሌትስ ጎ። ጀመረናል እንግዲህ ተከታተሉኝ። እዚህ ጋር የተጠቀምኩት 2 እንቁላል ነው አይደል? አዎ 4 እንቁላል ነው የተጠቀምኩት፣ ይቅርታ 4 እንቁላል ነው የተጠቀምኩት። ስኳር ደግሞ 2 ሚሊ ነው የተጠቀምኩት። ይታያችኋል ብዬ ተስፋ አደርጋለሁ። ወደ ውስጥ እንትን አለብኝ፣ ደበቀብኝ። እንደዚህ አድርገን በደንብ እስኪወፍር ድረስ እንመተዋለን። ከዛ ደግሞ 3 ሚሊ የተጠቀምኩት ዘይት ማለት ነው። ከዛ እሱንም አንድ ላይ እንፈጫለን ማለት ነው። ስንፈጨው አንድ ላይ እንደዚህ እየተዋሃደ ይሄዳል፣ እየወፈረም ደግሞ ይሄዳል ማለት ነው። እዚህ ጋር ወተት ሙሉውን የተጠቀምኩት። እዚህ ጋር ቦሎ ይላል፣ በዚህ ሀገር ነው የተጻፈው፣ ፖርቹጊዝ ነው የተጻፈው። እሱ ትንሽዬ ነው የተጠቀምኩት፣ ብዙም አልተጠቀምኩም። 2 ሚሊ ብቻ ነው የተጠቀምኩት። ሲበዛም ብዙ እንትን ደግሞ የፈለግኩት አነስ ብሎ ፍርፍር ያለ ነው። ዱቄቱን ደግሞ እንደዚህ ሙሉ አድርጌ ነው የተጠቀምኩት። ሁሉንም እየለካሁኝ የተጠቀምኩት እና እቺ መለካዬ ናት እንደዚህ ስሰራ ማለት ነው። አልሳሳይም፣ ሌላ ጊዜ ማስቸገረኝም ማለት ነው። እንደዚህ በደንብ አድርጌ አንድ ላይ መተን ዱቄቱ በነነብኝ። ምን የረሳሁት እዚህ ጋር ደግሞ ፓውደር ረስቼ ነበረ። እሱን አደረኩት። ፓውደር ነው የሚባለው። ከዛ ጨውም ረስቼ ነበረ፣ ጨውም አደረኩበት ከቅርታ ጋራ። እንደዚህ ቆንጆ አድርገን ከፈጨን በኋላ ወደ እቃችን እናደርጋለን ማለት ነው። ወደዚህ ያረኩኝ። ከዛ ወደ ኦቨን ለ40 ደቂቃ ብቻ አበሰልኩት ማለት ነው። ከዛ ይወጣ። እዚህ ያማረ ነው የሚሆነው።